ፊት በባህላዊ መንገድ ይሰራ የነበረ እንዲሁም ደግሞ አድካሚ የነበረውን ስራ አሁን ላይ ማሽን በመጠቀም በቀላሉ መስራት የሚቻልበትን የወርቅ ማጠቢያ ማሽን ልናስጎበኛችሁ ቢቲ ማኒፋክቸሪንግ ጋር ተገኝተናል። እንግዲህ ማሽኑ ምን መስራት ይችላል፣ እንዲሁም ደግሞ በቀን ምን ያህል ማምረት እንችላለን፣ በተጨማሪም ዋጋው ምን ያህል ነው የሚለውን ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ወርቅ በጣም ትልቅ ቢዝነስ ነው፣ አዋጭም ነው። አነስ ባለ ስኬል ጀምሮ ገቢውን እያገኘ ያን ሜንቴን እያደረገ ከፍ እያደረገ መሄድ ይችላል። በአንድ ጊዜ ወይንም በሰዓት በቀን ምን ያህል ማጠብ ይችላል ተብሎ ይታሰባል? 7 ወን ፐር አወር ማጠብ ይችላል። ምናልባት ከዚህ አነስ አድርጋችሁ መስራት ትችላላችሁ እንደ ሰው ፍላጎት። አሁን ጀማሪ የሆነ ሰው አዲስ ወደ ቢዝነስ የሚገባ ሰው ቀጥታ ወደ ላርጅ ስኬል ብታስገቢው ያንን ወጪውን መቋቋም አይችልም። ምን አይነት ሰዎች ቢሰሩት ተመራጭ ይሆናል? ገንዘብ ስላለው ብቻ ዘው ብሎ አይገባ። ማሽኑን ኦፕሬት ለማድረግ ስልጠና ያስፈልገዋል ወይ? ለብቻሽን መስሪው ስራ አይደለም፣ ብዙ ባለሙያ ያስፈልግሻል። የወርቅ ማጠብ ቢዝነስ ምን ይመስላል?